ልጅ አትፈልጊም? አትሰማኝ እፈልጋለሁ። በጣም ነው የምፈልገው። እንደውም ልጅ ግን ባል አልፈልግም። ምን አሻሸኝ? በሙዚቃ ቴዲ ዞሎስ ሰበር ቴዲ አፍሮ አዳዲስ ሪከርዶችን መስበሩን ቀጥሏል። እዲ ስለኔ ገማ ለምንድነው ራሳችሁን ችላችሁ ሲኦል ማገቡት እንዴ? አንቺም ግቢ እንጂ ጭራሽ ቢስኙ ማለችበት ሲኦል እንገናኝ ብላለች። በሉ ተከታታይ በደስ ሁላችንም ሊከቱን ነው። ቀጣይ ዓመት ጾማለሁ እንጂ ዘንድሮ አልሆነልኝም። ዝማሬ አማርኛ ያስተምርልኝ። በገባቸው ቋንቋ መዘመር መብታቸው ነው እንዴ? ጌታ ታታ እኔ ግን የት ልሂድ እባካችሁ ልጽፍ ነበር። ታታ ደንግቦት ግን ቋንቋ ምንኛ ነው? ወይኔ በገዛ ስልኬ ሲኦል ልግባ። ስልኬ ነው ጠላቴ። ስቀናል። ይቅር በላል። አዎ ይቅር በላል። እኔ በጣም ስቅ ያለው አዎ እንዴ የሚያስቅ መጣ። ጭራሽ አማርኛ ነው ያንተ ባሰ። ኖ ኮሜንት። እኔ አሁን እንደዚህ አይነት የሚያስቅ መጥቶ አለመሳቅ ይከብዳል እንዴ። አባትየው የልጁ የትምህርት ውጤት በጣም ማራኪ ሆኖ ስላገኘ ለልጄ ይገባሃል ብሎ ይህንን ሃይብሪድ የሆነ ታንግ ኤንጂሪ መኪና ለልጅ አቤም ሰጥቶታል። ላይ ነው እኔ እንጃ ገና እቺ መኪና ተሰጠው ብሎ እኮ ሰው ይደነግጥ ይሆናል እኮ። አራው ሃይብሪድ እኮ ነው የተሰጠው እንዴ? ነገር ያለው በነገራችን ላይ እኔ 12ኛ ክፍል ወደ 13ኛ ክፍል ያልኩት በከፍተኛ ውጤት ሁለተኛ ወጥቼ ነበር ያለፍኩትና በጣም ሁለተኛ ምናምን ራሴን ላጠፋ ምናምን ስሞክር ፋዘር ነው በጭራሽ በቃ ቀጣይ ታስተካክላለህ ምናምን ብሎ እኮ ነው እንትን ጀት ሊገዛልን ስንሄድ አይ ጨርሰናል ምናምን ሲሉን አይ በቃ እንደዛ ከሆነ መርከብ ይሻለናል ብለን መርከብ በመጋር ስንሄድ ሁለት ነበር ዋቴ ጆክ ደግሞ ሄዷል አሉን። እስካሁን እየጠበቅኩኝ ነው 4 አመት። በቃ ማለት የተማረ ማበረታታት አለብን ወደፊት። አለብን እሱማ ግን አረ በለው ልጁ ላይ የደረሰ በረከት ኧረ እኛም ላይ ድረስ። እንዲህ ሃይብሪድ 12ኛ ክፍል ከፍተኛ ውጤት ስላመጣ ሃይብሪድ ጌታ እያየህን እኛንም እንዲህ የሻይ ሰዓት እያሉ አዛ ሲያደርጉ ቢላይክ የቀበሌ ሰራተኛ ግድ እኮ ሻይ ሲባል እኮ መቼም ሻይ ጠጥተን አንመለስም። ሁሉም አለ። ይገባሻል ነገሩ። ምሳ ተበልቶ ዝም ብሎ አይገባም። ከሰዓት 1-2 ሰዓት የትም አይሄድም። ለጓደኞችሽ ንገሪሽ። ቀጣይ ደግሞ ጨመር ሌላ ነገር ይገባሻል መቼም የኔ አባት። አሰራሩ ተቀይሯል ነው የምትሉኝ? እንዲህ ቀጣይ ደግሞ ጥብሷንም ምናምን የሆነች 1-2ቷንም እሷንም ይዘህለት ና። ፍቅራቸው እንደቀጠለ ነው። እነማን ናቸው? እንዲህ ኧረ ደስ ሲሉ ላሽ በጣም ነው የሚያምሩት። ያሳድግላችሁ። እኔ ልቀፋት አይቻልም፣ አይቻልም። አምጣት። አዎ እንዴ ያጠባታል ጡት ኧረ በጣም ነው የሚያምሩት በሆነ ደስ ሲሉ። ያሳድግልሽ። እየተሳሰብን እህቶች እናንተ ካሽ ጨረስኩ መሰለኝ። ስጡት። ምን ማለት ነው?
እንዴ ከሌለክ የለኝም አትልም? እንደማወንድ ልጅ አይደለ እንዴ? ኧረ ግርጣት እንዴ ወንድ ልጅ አይደለ? ወንድ ልጅ ብቻ ወጪ ያወጣ ያለ ማን ነው? እስቲ ንገርልን እንዴ። ለምን አንቺ አከፊም? ይሄኔ እኮ አዝናንቶ አብልቶ አጠጥቶ ነው ያመጣሽ እና ኪሱን ስታጥቢ ውለሽ ታዲያ ብር ላይ ቦሎናል። ልክ ልኳን ነገራት። አንተ ራሱ ከነዚህ ጋር እንዴት ትውላለህ ወንድሜ? ምን ሆነ ነው አዝናናችሁ እንዴ? እነ ትሪሞልጭ እኮ ናቸው እኮ እነዚህ። አንተ ጠፍተው ያስታውቃሉ እኮ እነዚህ ትሪሞልጭ እነን ብለው እኮ ናቸው እኮ እና አሻግሬ ወንዙ ነው የሚላቸው እንዴ። እዚህ ችግር የለውም። የዛሬን ትራንስፈር አድርግ አንተ ነው ትራንስፈር አድርግና ወረድ። ከእንደዚህ አይነት ሰው ጋር አትዋል አንተ። ትራንስፈር አድርግ። እነ ትሪሙልጭ እነን ብለው ትክክለኛ ሰው ነው የወጣላችሁ። ኧረ ተው ግን ቤተ ዘመዶች ምን አደረጉ? አናስገባ አስገቡላት። ኧረ በስንት ልፋት የተገኘ ባል እንዲህ አናስገባም። ኧረ ይሄ ነገር ግን መቅረት አለበት። እንዲህ አስቡት 30 አልፎሽ እንደዚህ አናስገባም ስትባይ አይሆንም፣ አይመጣውም። ሀሳቡን ቢቀይርስ ማለ ሰርግ ሲኖር አስተያየት የምትሰጠው አቸከስ ሰርጉ ተመችቶሽ ነው? ምንም አይነት ምንም አይስማማም። እንዳለ ፌክ የተንብጫብጨ ነገር ምን ጫማው አታየው? የሙሽራው ናይክ ነው የሚለው ፌኩ። ይሄ ባይክ ነው እንጂ ናይስ ነው የሚለው። ይሄ ናይስ ነው ኦሪጂናል ጀመረ። ኬኩ ራሱ ምን እንትን አሁን እንትና የሚናት ጊዜ እንትን ሰርጉ በእንትን ኬኩ ስጋ ነበር፣ በስጋ በቅርጽ ኬኩ በስጋ ሁላችንም የሚመሳሰል ልብስ አድርገን ብቻ አሬም ጸዴ ምንም አሪፍ ነው። ይሄም ጸዴ ነው። ነይ እንግባ። አገቢ ነይ እንግባ። እንደዚህ ያለን አላዛር ይሄ ልጅን በሚያጫውትበት ሰዓት ራሱ ረጋሺ ቴዲ እኔን መዳፈር የሚያመጣብህን ችግር የገባሃል መሰለኝ። በፍጥነት በመኪና የሚገጭ ሰው ፈልጉና ቴዲ እንደገጭ አስመስላችሁ በቁጥጥር ስር አውሉት። ኧረ በለው ሰው በመግጨት ወንጀል ተጠርጥረህ ጣቢያ ትፈለጋለህ። ሐሳባችሁ ገብቶኛል። ዛሬ መኪና አልነዳሁም። መኪናዬም ውጭ እንደቆመች ነች። ያውም የገጨከው ታዋቂ ሙዚቀኛ ነው። በቅናት ተነሳስተህ እንደሆነ ደርሰንበታል። ሙዚቀኛውን የመኪና ጎማ ስራ አግኝተነዋል። ኦ ማይ ጋድ ከሙዙ ነው። እኔ እዚህ ጋር አስተያየት አልሰጥም። እናያለን ግን አንፈርድም። ዳቦ ሰልፍ ነው። አንድ አምስት ነው የቀረኝ። ምን አገባኝ ገት ይሄ ነው ማስተከል። ምን አገባ አንተ አትቆርጠኝ። እሺ ብቻ ቀጥ አድርጉት። ሳልሞን ስነ ስርዓት ያዝ። ቀጥ አድርጉት። ይሄ ሁላ ለፀጉር ሰልፍ ነው። አንተ እዚህ ሰው እያስቀደምኩት ነው። ማንን ያስቀደምኩት የለም። ማንን አስቀደምኩት? ያየው ሼባውን አስገባ እንዴ አንተ አባቴ ናቸው እና አባቴስ ምን ያስቀደም ባስቀደም ናቸው ወይስ እንኳን ያስቀደም ነው የሚባለው? እንደ አይነት ነገር ላይ አይባልም አይባልም። ያደረ ነው እየሰራች እኔ ከ3 ቀን በፊት እዚያ ነበርኩት። የምን ያደረ ባልቻ ፊልድ ነው የወጣሁት። ወላጅ አጥቼን አልከኝ። አረ ቀን እዚህ ተሰልፎ ቆመው እሱ 3 ቀን ቆመው ለናፍጣ እንደተሰለፈው ይሄ ሰልፍ ግን ለናፍጣ ነው ለዳቦ ነው ወይስ ለፀጉር ሰልፍ ነው? እንዴ ይሄ ነገር አልበዛም? ጩጩ እየበላ ነው አጅሬው።
ጌባቸው በላበት እናቶች ኧረ ዘይት የት ነው የገዛችሁት? ኡመሬት ይገኛል አለች። ኡመር ፎዚያን አግብቶ ለሽርሽ ዱባይ ገብቶ ከዛ ማይም ፎቶ ለቋል። ከዛ መሪጌታ ብሮ ሁለተኛ መሪጌታ ዝርያ እዚሁ አልጋ ላይ ነው ያረገሽው? ኧረ በለው ሰው ምን ሆኖ ነው እንደዚህ አልጋ ላይ አይደለም ያረገዝኩት፣ የቤቴ አልጋ ላይ ነው ያረገዝኩት። እዚህ ስወልድ የምተኛበት የእናቴ አልጋ ነው። ኧረ በለው እንዴ ሰው ምን አገባው? ቆይ እንዴ አልጋዋ ላይ ይረገዝ ሌላም ይረገዝ። ኧረ ሰው ኧረ ስራ የላችሁ ግን እንዴ እንደዚህ አይነት ኮሜንት አላረፉ። ፒኦቪ አፍተር ሰርቲ መጽሐፍ ቅዱስ ማለት ነው ሰው ብቻውን ይሆን ዘንድ መልካም አይደለም ይላል። ሪዝ መሆኑ ነው። አዲሱ መደበኛ ትርጉም ደግሞ ምን ይላል መሰለ? ሰው ብቻውን መሆኑ መልካም አይደለም ይላልና እናማ መጽሐፍ ቅዱስን ትቃወማለህ ወይስ 10 ሰዓት እንገናኝ? የሚቃወም ግን አይመስለኝም። እንዴ ባይብሊካል ሪዝ አለው ከሆነ ነው እያላችሁኝ ያለው። ኧረ በለው በልጅነታችሁ ያደረጋችሁት የተመታ ነገር ምንድን ነው? ለምሳሌ እኔ አሜሪካ ለመሄድ ከነበረኝ ፍቅር የተነሳ ኤርፖርት ሄጄ አውቃለሁ። እሺ እና ኮሜንት እናንብብ። አቤት ሰው እቤት ቡና ሲገዛ ቀንሼ ሲጠራቀምልኝ ከሱቅ ገዝቼ ነው እያልኩ ሸጥላቸው ነበር። መረገውን አሁን መቼም ሱቅ ይኖርሻል። ይሄ መረገብ ነው ያለው ልጆች ለብርድ ጓንት እጅ ላይ የሚደረገውን አድርገው ሲመጡ እኔ መታሻ ለብሼ ይባላል። መታሻ የአሻንጉሊቴ ጸጉር አጭር ነበርና ወንድሜና እኔ እንዲያድግላት ብለን ላጨናት። ኧረ የተመታችሁ ስነካካ ወደ ሬዲዮ ሙድ ተቀይሮብኝ ከሌለ ጠፋ። ይሄ አጋጥሞናል። ይሄ አጋጥሞናል። እርግጠኛ ብዙ ሰው ጋር አዎ እንዲህ በጣም እግዚአብሔር አያየኝም ብዬ ጾም ላይ አልጋ ስር ሆኜ ምግብ በልቻለሁ። እኔ እንደዚህ አላደረግም። ይሄ መርገምት ሀሳብ ነው። ይሄ የተመታ ሀሳብ። እርቦኝ ምግብ እየሞቀ ነው ስባል እያለቀስኩ ሳር በልቻለሁ። ሳር ባልጠፋ በግ ነበረች እንዴ በልጅነቷ? ኤችአይቪ ያለበት ብዬ አስጥየዋለሁ። ላሽ ይሄ የተረገመ ነው። የመጨረሻው እርኩስ አይገልጹ። ቴሌ ድምፆ የሚያምር ኦፕሬተር አውርተ ከሰዓታት በኋላ ስደውል ጎረምሳ ሲያነሳብ ሄሎ፣ አይሰማም? ለምን እንዳነሳ ልጅ ታለችም ካርድ ሞልቼ መግባት ገዝቼ ሄሎ ካርድ ገዝቼ ሊያደርቀው ነው። ካርድ ገዝቼ በለዋ መግባት ገዝቼ አልሰራም ማለት ቤት ተኝቼ አይደለም ሌላ ባልደወልኩበት ነው። ለምንድን ነው አልሰራም ያለ ገብቱ ነገ እንደዚህ ደውለ ማድረቅ ነው። ግን የቴሌ ሰራተኞች እንደዚህ ስልክ የሚያነሱ ትዕግስታቸው ግን ለነገሩ ስራ አርቲፊሻል ቂጥ የሚጠቀሙ ሴቶች ቢላይክ ይላል። ቂጡን ወስደሽው ነው እንዴ? ቪዲዮ ሰራበታለሁ እያልኩሽ አይደል? በለው አንድ ያለኝን ቂጥ አጥበሽ አምጪ። ኧረ አንድ ብቻ ነው ያላት እንዴ? ሃይ ጋይስ የቲክቶክ ተመልካቻችን፣ እስቲ በአንድ ቪዲዮ መጣናል። እስቲ አንድ ገንገበት የሆነ ልጅ አለ ምን አርጎ እንደሚንጃ ቦዶ ግልሜተን ራሴን ማርካት ብጀምር ምን እንደማደርግ እንገራችሁ። አንደኛው ማደርገው ነገር ምንድነው የሚያሳስተኝ የሚለውን ነገር ለማወቅ ሞክራለሁ።
ምን አይነት ሶሻል ሚዲያ ላይ ሲገባ ነው የምሳሳተው? ወይ ፊልም ምን አድርጉ ነው የምትለው? አንበሳው አንተ ታፒሴሪ የማይገናኝ ነገር ጭራሽ እንዴ! አንተ ራስን አርክተህ አይደለም በዚህ ፊት መንግስተ ሰማይ ብገባ ደስተኛ አትሆን። ኧረ ረገጠው። ለጉን ጊዜ ያምጣልን ብሎ እኮ ሾርት 800 ብር ገባ ብሎ ያለቀሰ ልጅ ነው እንዴ! ገበኔ ለሙቀጭ መሰርገር ምን አድርጎ ነው የምትለው? በዚህ ፊት ሴጋ ራሱ እኮ ምርጥ ነው እኮ ላንተ ሳይበላ የተረሳ ምን ወዳብ መሰርገር ላንተ ነው ፈጣሪ ምን የተሰቀለው ልጅ አብታረግ ማለት ነው። ዘይት የሌለው 20 ሊትር ጀሪካን ነው መስሎ ራሱ እንዴ! ዘይት የሌለው አልቆየብንም እንዳንተ ፊት ካሁን ፊትን ታሳየናለህ። አበባ ማስቀመጫ እኮ መዳፊት ኧረ ተው ኧረ ከአሁን ፊት የድሮ ቂጤ መልክ አለው እንዴ! ጀርባ ረመዲ ቢዛ ማዘረ ባየች ቁጥር እንደተቃጠለች በቃ ማለት ለጆ ይፈዛ ብትዋረድ ይሻላል። ኧረ ገደሉት እንዴ! ልጅ አትፈልጊም? አትሰማኝ? እፈልጋለሁ። በጣም ነው የምፈልገው። እንደውም ልጅ ግን ባል አልፈልግም። ምን አሻሸኝ? ለምን? እኔ ባል ምንም ፍላጎት ይሄ ከወንድ ጋር አንድ ቤት የመኖር ምንም ኢንተረስቱ የለኝም። እጨነቃለሁ ጋር ስጨነቃለሁ ከኤክስፔሪየንስ አንጻር ይሄ ሊያጓጓኝ ይቅርና ማለት ነው ጭንቀት ነው የሚለቅብኝ። ትራውማ ምንም አያስፈልግም ጌታ። እስከ መቼ ታዲያ? እኔ እንጃ። ሜቢ ኦቨርካም እስካደረገው ይህን ፍርሃቴ ኦቨርካም እስካደረገው ወይ ደግሞ ሜቢ የሆነ ሰው ሊመጣ ይችላል ኢን ማይ ላይፍ እኔ የማስባቸው ነገሮች ሁሉ ላይክ ሊቀየር የሚችል ሰው ነው። እኔ ጀስት የሆነ መጥፎ ኤክስፔሪየንስ ስላለኝ ነው እሱን የሚያስረሳ ሰው ሊመጣ ይችላል። ማን ያውቃል? እግዚአብሔር ነው የሚያውቀው። እስከዛ እኔ ኢንተረስት የለኝም ምንም የማግባት እንደውም የመውለድ አለኝ ግን ሳላገባ እንዴት እወልዳለሁ? ይወልዳለሁ። ባድ ኤክስፔሪየንስ እና ትራውማ እኮ በቀላሉ አይለቅም። ለዛ እኮ ነው እንደዚህ አይነት ውሳኔ የወሰነችው። በሙዚቃ ኢትዮጵያ ሙዚቃ ነው አሁን ያለበት ፕሮፌሰር ቴዲ ኢዝ ኦልዌይስ ማይ የትኛው አልበም ምርጫ ግን በጣም ያውቃል በለው አብዛኛው ሜቢ ፈርስት የመጀመሪያዎቹ 2-3 ዘፈኖች በስተቀር ከዛ በኋላ በደንብ ይሄ ሙሉ አልበም ማውጣት ከጀመረ ጀምሮ የኢትዮጵያን ሙዚቃ መሰረታዊ በሆነ መንገድ ቀይሮታል የሚል በጣም ሴንስ አለኝ። ኢዝ ኖት ጀስት ዝም ብሎ ዘፋኝ ጥሩ ድምጽ ያለው ዘፋኝ አይደለም ኢን ዘ ሴንስ ዛት ሙዚቃ ያውቃል። ፕሮፌሰር ብርሃኑ ነጋ በጣም ሙዚቃ ያውቃል ማለት የሙዚቃው ምርጫ ራሱ በጣም ከባድ ቴዲን ነው የመረጠው። ሰበር ቴዲ አፍሮ አዳዲስ ሪከርዶችን መስበሩን ቀጥሏል። ምንድነው ደግሞ የዛሬው? ባለፉት 24 ሰዓታት ውስጥ የቴዲ አፍሮ ሙዚቃዎች እይታም ከ124 ሚሊዮን በላይ አልፏል። 124 ከትላልቆቹ ዘፋኞች ከነ ቢያንሴ እና ከነ ታይለር ስዊፍት በዩቲዩብ ከሚለቋቸው ሙዚቃዎች ጋር የሚወዳደር ሆኖ ተገኝቷል። በዩቲዩብ ብቻ ነው ወይስ ሌላም አለ? ሪኮርዶችን ሰብሯል። በዩቲዩብ ውስጥ በአሜሪካ ባለፉት 24 ሰዓታት ከተደመጡ ሙዚቃዎች መካከል ከሰባዎቹ ውስጥ 12ቱ የቴዲ አፍሮ ናቸው። አስቡት። በአሁን ሰዓት ላይ ይህን ዜና እየነገርኳችሁ ባለሁበት ሰዓት ላይ 5ኛ ሆኖ የተቀመጠው ዳስጣል የሚለው ሙዚቃ ነው። እንዲሁም ጀንበር የሚለው ሙዚቃ 16ኛ፣ እንደዚሁም ጽዮን ሙሽራ የሚለው 20ኛ፣ የጉራጌኛ ሙዚቃ 25ኛ፣ እንደዚሁም ለአረብ ሀገር ለሚገኙ ወገኖቻችን የሰራው መሪማ የሚለው ሙዚቃ 26ኛ፣ ኤቶሪካ 37ኛ እያለ ይቀጥላል። ከሰባዎች ውስጥ የቴዲ አፍሮ 12ቱ ሙዚቃዎች አሉበት ማለት ነው። ይሄም ሪከርድ ነው። እንደሚታወቀው ቴዲ የተለያዩ ሪኮርዶችን ሰብሯል። አልበሙ በተለቀቀ በአንድ ሰዓት ውስጥ 15 ሚሊዮን እይታዎችን አግኝቷል። ከነዚህ መካከል በ2 ሰዓታት ውስጥ 1.5 ሚሊዮን እይታ በማግኘት ጀንበር የሚለው ሙዚቃ ይመራል። በኋላም ዳስጣል የሚለው ሙዚቃ ቀድሞት ሄዷል። የቴዲ አፍሮ አልበም ባለፉት 24 ሰዓታት 124 ሚሊዮን በላይ እይታ ሲያገኝ ይሄም ሪከርድ ሆኗል። ሪከርድ የሆነውም እንግዲህ ባለፈው ኢትዮጵያ የሚለውን አልበም ሲያወጣ በ20 ሚሊዮን እይታ ነበር የነበረው በ24 ሰዓታት ውስጥ። አሁን ግን ወደ 124 ሚሊዮን በላይ አልፏል። የቴዲ ሪከርድ ቀጥሏል። የተለያዩ መረጃዎችን ይዘን እንመጣለን። 124 ሚሊዮን ግን በዩቲዩብ ብቻ ነው ወይስ ስፖቲፋይ አይቲዩብ ምናምን አለ? የቴዲ እንዳስጣል እየሰማን ድንገት የሰፈር ሚኒሻ ሲመጣብን ባካፕ ቪቪአይፒ ሳውንድ ይመቻችሁ። ስክሪን ሴቨርም አድርጎታል።
ዋው ብለናል። ማምለጫ መንገዷ ተመችቶኛል። በዛሬው ዕለት አትሌት ጌታሁን ታደሰ በ400 ሜትር መሰናክል አትሌቲክስ ውድድር እንግዲህ አንደኛ በመውጣት ብቃቱን አሳይቷል። ዛሬ እንግዲህ ሀገራችን ኢትዮጵያ የአንድ ቀን ዓለም አቀፍ የአትሌቲክስ ውድድር አዘጋጅታ ነበር። ታዲያ በ400 ሜትር መሰናክል ውድድር አትሌት ጌታሁን ታደሰ አንደኛ በመውጣት ይገባዋል። ሁለተኛ አትሌት ተሻለ አየለ የወጣ ሲሆን ሶስተኛ የወጣው አትሌት ሳይዘና ገብረ እግዚአብሔር ሲሆን እና ሀገራችን ኢትዮጵያ በመሰናክል አትሌቲክስ ውድድር ተተኪ የሆኑ ስፖርተኞችን እያፈራች ትገኛለች። አረ በመሰናክልም ብቻ አይደለም፣ ይሄ በሌላም ነገር ተተኪ አግኝተናል። ባህር ዳር ከሰራው ስራ ተጋብዙ ምንድን ነው እንዲህ? አረ በለ ቤቲ ማን ይህ ስራ ግን ከባድ ነው። በጣም ሪስክ ያለው ስራ ነው። እንዲህ